እንዴት አደራችሁ? እግዚአብሔር አምላክ የተባረከ ይሁን። እንድናመልከው አብረን በፊቱ እንድንሆን ይህን ማለዳ እግዚአብሔር ሰጥቶናል። ስሙ ይባረክ። በአጭር ጸሎት እናደርጋለን። ጌታ በቃሉ ይናገረን። የሚፈውሰው ቃል፣ የሚያንጸው ቃል አሁን መዘምራን እንደዘመሩት በመልኩ ይቅረጸን። ልባችንን ለእግዚአብሔር ቃል እየሰጠን ጥሩ አዘጋጅቶናል በዝማሬ ውስጥ። በእርግጥ አሁንም የጌታን ቃል እየፈለግን እስኪ አጭር ጸሎት እንጸልያለን። አባቴ ይህን ጠዋት ሰጠን፣ ተመስገን። እንዲህ በቅዱሳን ጉባኤ እንድንገኝ ቃልን እንድንሰማ በፊትህ እንድናዜም እንድንጸልይ ልባችን በፊትህ እንዲፈስ አምላካችን አንተም ልትነካን አንተም ልትዳስሰን ጊዜ ሰጠህን። በኢየሱስ ስም ክብር ላንተ ይሁን። በዚህ በፊት ስለታደለው ሕዝብህ ተመስገን። የዘላለም አባት እግዚአብሔር ሕዝብህን ረድተሃልና እንዲያመልክህ በቤትህ እንዲገኝ የዘላለም አባት እግዚአብሔር ሆይ አግዘሃልና፣ እናቶችን ረድተሃልና፣ አባቶችን አግዘሃልና፣ እህቶችን አጽንተሃልና፣ ወንድሞችን አቆመሃልና የዘላለም አባት እግዚአብሔር ሆይ ስለ ሕዝብህ ተመስገን። ስለ ቤትህ ስለ ቅዱሳን ጉባኤ ተመስገን። እንዲህ ባለ ማለዳ ደግሞ የዘላለም አባት እግዚአብሔር በአንተ መድረክ በአንተ አደባባይ አምላካችን ስምን እንድንጠራ አምላካችን ነህ እንድንልህ፣ ጌታችን ነህ እንድንልህ፣ ወዳጃችን ነህ እንድንልህ፣ ወደ አንተ እንድንጠጋ ልባችን ወደ አንተ እንዲገሰግስ ሕያው ቃልህን እንድንሰማ አምላካችን ሆይ በፊትህ አለን። አሁንም በመካከላችን ክበር። እኔም በዚህ ቆሜያለሁ፣ ሕዝብህም በፊትህ አለ። በኢየሱስ ክርስቶስ ስም ምክር ያግኘን፣ ተናገረን። እግዚአብሔር አምላካችን የሚረባንን አንተ ተናገረን። ልጅህን ኢየሱስን አሳየን። እግዚአብሔር አምላክ በክርስቶስ ኢየሱስ ስም እርሱን ማወቅ፣ እርሱን መረዳት፣ እርሱን ማሰብ እንዲሆንልን ይሄው ጊዜያችንን ሰጠን። ክብራችን የሆነውን ልጅህን እርሱን በመካከላችን አክብረው። እኔንም ማግዝ፣ ቅዱሳንህንም ማግዝ በኢየሱስ በጌታችን ስም አሜን። እግዚአብሔር የተመሰገነ ይሁን። አብረን የጌታን ቃል እናነባለን ከመጽሐፍ ቅዱስ ዕብራውያን መልእክት ትገልጡልኝና አንደኛውን ምዕራፍ አብረን እናነባለን። ዕብራውያን መልእክት ሰው እንደምታውቁት በዘመናት ሁሉ መካከል ሁሌም ዋና በሆኑና ዋና ባልሆኑ ነገሮች መካከል ይወጠራል። ብዙ ጊዜ ሳናውቀው ልባችን፣ ትኩረታችን፣ ጊዜያችን፣ ስሜታችን በብዙ ዋና ከሆነው ከሚበልጠው ብዙ አስፈላጊ ከሆነው ነገር ይልቅ ሳናውቀው በማይረባን በማይጠቅመን ጊዜያችንን በሚያባክን ነገር ሳናውቀው እንወሰዳለን። ብዙ ለነፍስ በማይሆን ነገር፣ ብዙ ለኛ በማይረባ ነገር ሳናውቅ እንወሰዳለን። እግዚአብሔር ቸር ነው። መቼስ በየምክንያቱ ደግሞ የሆነ ነገር ይፈጥርና ያነቃል፣ ያባልናል። ምንድነው እየሆንኩ ያለሁት? ወዴት ነው እየሄድኩ ያለሁት እንላለን። የዕብራውያን መልእክት ሲጻፍ የዕብራውያን ሰዎች አይሁድ በዘመኑ በዚያን ጊዜ የሚጽፍላቸው እነዚህ ክርስቲያን አይሁድ
ጌታን ካገኙ በኋላ በእግዚአብሔር ቤት እንደ ክርስቲያን እንደ አዲስ ኪዳን አማኝ መኖር ከጀመሩ በኋላ ኢየሱስን ካወቁ ከገባቸው በኋላ እንደገና ወደ ቀደመው ነገራቸው ወደ አነሰው ነገር ወደማይረባቸው ነገር ወደማያዛልቃቸው ነገር እንደገና ልባቸው መመለስ ማፈግፈግ ጀመረ። ስለዚህም ነው ይሄ የዚህ መልእክት ጸሐፊ ኢየሱስን ሊያሳያቸው ይህን መልእክት የጻፈላቸው። ትኩረታቸው፣ ልባቸው፣ ጉዳያቸው፣ አይናቸው በኢየሱስ ላይ ብቻ እንዲሆን የሚሞግት መልእክት ነው። ዋናው እሱ ነው። አብረና በዕብራውያን አንደኛው ምዕራፍ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድር መሰረትህ፣ ሰማዮችም የእጆች ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህ ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። በጥያቄ አንደኛው ምዕራፍ ይጨርሳል። በእርግጥ ከዛ በኋላ ያለው የሁለተኛው ምዕራፍ ሀሳብ ከዚሁ የሚቀጥል ነው። እግዚአብሔር ይመስገን። ኢየሱስ ዋና ነው። አሜን። ኢየሱስ እርሱ በላጭ ነው። ያለ ኢየሱስ ሌላው ነገር በሙሉ ምንም እንኳን አስፈላጊና ጠቃሚ ቢሆንም ያለ ኢየሱስ ሌላው ሁሉ ከንቱ ነው። በዚህ ክፍል ላይ መልእክቱን ገና ሲጀምር ጸሐፊው እንደ በጳውሎስ በሌሎች መልእክቶች በጴጥሮስ መልእክቶች ላይ እንደምናይ እንዴት ናችሁ ሳይ የተደራሲያኑን የጻፈላቸውን ሰዎች ማንነት ሳይነግረን ስለ እነርሱ የሚጸልየውን ጸሎት ወይም ደግሞ እነርሱን የሚያመሰግንበት ምክንያት ኖሮት የመሰለ ነገር ሳይጠቅስ በቀጥታ ወደ ጉዳዩ ወደ ጭብጡ ይገባል። በዋነኝነት እንዳልኳችሁ የፈለገው ነገር አንገብጋቢው ጉዳይ ማንን ማሳየት ነበር? ኢየሱስን ክርስቶስን ማሳየት ነበር። ስለዚህ በቀጥታ ወደ ገደለው፣ በቀጥታ ወደ አጀንዳው፣ በቀጥታ ወደ ጉዳዩ ይገባል። እርሱም ዋና ጉዳይ እርሱም የገደለው የሚባለው ዋና ጭብጥ ሌላ ማንም አይደለም። ማን ነው? ኢየሱስ ነው። ስለዚህ በቀጥታ ሲገባ ወደ ኋላ ይወስዳቸዋል። እነርሱ ወዳፈገፈጉበት ወደ ኋላ ይወስዳቸውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የብሉይ መጽሐፍት ሲዳሰሱ ከአባቶች ጀምሮ እነ አብርሃም እነ ይስሐቅ እኒህ በትውልዶች ሁሉ በመሳፍንቱ በነገስታቱ ዘመን እኒህ በነቢያቱ ዘመን እኒህ ከጥንት
ጀምሮ እግዚአብሔር ምን ሲያደርግ ነበር? ሲናገር። በማን በኩል? በነቢያት። እንዴት? በልዩ ልዩ ጎዳና፣ በልዩ ልዩ መንገድ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአንዱም በህልም፣ ለአንዱም በራእይ፣ ለአንዱም ድምፅ እያሰማ፣ ለአንዱም በተለያየ ምልክት እግዚአብሔር ከጥንት ጀምሮ ሲናገር ነበር። እግዚአብሔር ይመስገን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ እነርሱ ያን የቀደመውን ለአባቶች የተናገረበትን መንገድ በጣም ልብ ሊሉት ወደዋል። ስለዚህ ያነሳላቸዋል። ምንም ጥያቄ የለውም። እግዚአብሔር ከጥንት ጀምሮ በብዙ ጎዳና ምን ሲያደርግ ነበር? ሲናገር ነበር። በመልእክቱ ላይ እንደሚያነሳ ደግሞ በገላትያ 3:19 ላይ እንደምናገኝ በዕብራውያን ምርቃት በሕግ መሰጠትም ሂደት በሙሴ በኩል የመጣው ሕግ በመላእክት መካከለኝነት እንደነበረ በአይሁድ ልማድ ያለ አስተሳሰብ ነበር። ስለዚህ መላእክት በእነርሱ ዘንድ ግዙፍ ናቸው፣ አውራ ናቸው እያላቸው ያለው እንግዲህ እንዴት ነው? ኢየሱስን ሊያሳይ ከነሱ ትኩረታቸውን አይናቸውን ፈቀቅ ሊያደርግ የፈለገው በልዩ ልዩ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው ሁሉን ምን ባደረገው? ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ትላንት በማን ነበር? በነቢያት። ዛሬ ደግሞ በማን? በልጁ። እነኛ ስንት ነበሩ? በርካቶች በነቢያት። እንዴት ባለ መንገድ? በብዙ አይነት በብዙ ጎዳና በዚህም በዚያም። አሁን ግን መልእክተኛ መልእክትም ሆኖ አንድ ሰው መጥቷል። እርሱም ማን ይለዋል? ኢየሱስ ልጁ። በዚህ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አደረገን? በሉልኝ፣ ምን አደረገን? በለን ድምፃችሁን ፈልገዋለሁ። ተናገረን። ማን ተናገረን? እግዚአብሔር ተናገረን። ሰማን እግዚአብሔርን። ድምፁ ሰማን እግዚአብሔርን። አደመጥን እግዚአብሔርን። በማን? በክርስቶስ። እግዚአብሔር ይመስገን። ተናገረን። ትናንት በብዙ መንገድ ነበር እግዚአብሔር ሲናገር የነበረው። በዚህም በዚያም ተናግሯል እግዚአብሔር። ዛሬ ግን የመጨረሻው መገለጥ ላይ እግዚአብሔር ደርሷል። የመጨረሻው ቃል ላይ ደርሷል እግዚአብሔር። ከዚህ የተሻለ ቃል እግዚአብሔር የለውም። ከዚህ የተሻለ መልእክተኛም እግዚአብሔር የለውም። ማንን ልኳል? ልጁን ልኳል። በልጁ በዚህ ዘመን መጨረሻ እግዚአብሔር በሉልኝ ይህን ቃል ፈልገዋለሁ። ምን አደረገን? ተናገረ። እግዚአብሔር ተናገረ። ሰማን እግዚአብሔር በልጁ። ወገኖች ከዚህ የተሻለ ድምፅ የለም። ከዚህ የሚበልጥ የእግዚአብሔር መልእክት የለም። በልጁ እግዚአብሔር ተናገረ። በልጁ እግዚአብሔር ተናገረ። የትኛው ልጁ ስትሉ ስለ ልጁ የሚናገረው ነገር አስገራሚ ነው። እርሱን ሊያሳያቸው ነው የፈለገው። እንደዚህ አስቡ ይሆንላችሁ። አንድ ሰው እንግዲህ ቤተ መንግስት ቢኖር 4 ኪሎን አስቡ። ሰው ወደ ቤተ መንግስት መሄድ ቢፈልግ መጠጋት ቢፈልግ በየመንገዱ የሚጠብቁት አንዳንዶችም እንደኛ አይነት አለባበስ የለበሱ፣ አንዳንዶችም የወታደር ልብስ የለበሱ፣ የፖሊስ ልብስ የለበሱ፣ ምናልባት ጥሩ ጡንቻ ያላቸው አቅም ያላቸው ደግሞ ምናልባትም መሳሪያም የታጠቁ በየመንገዱ ይጠብቁናል። ቤተ መንግስት ዙፋኑ ጋር ዘው ብለን መሰስ ብለን አንገባም፣ አንደርስም። በየመንገዱ ያሉ ጠባቂዎች አሉ፣ አገልጋዮች አሉ፣ ሰራተኞች አሉ። በእነሱ ልትመሰጡ ትችላላችሁ። አቤት ቁመና እያላችሁ፣ አቤት ጡንቻ እያላችሁ፣ አቤት የታጠቀው መሳሪያ እያላችሁ፣ አቤት የጥበቃው ስርዓት፣ አቤት አሰላለፍ እያላችሁ ልትገረሙ ትችላላችሁ። ግን ቤተ መንግስት ዙፋኑ ላይ ካለው አይበልጡም።
አይደል? እነርሱ እየሆኑ ያሉት ወደ ኢየሱስ የሚጠቁሙት ወደ ኢየሱስ የሚያመለክቱት አገልጋዮች የሆኑት መላእክቱ መስጠዋቸዋል። መላእክቱ ትኩረታቸውን ወስደዋል። አቤት ክብራቸው፣ አቤት አሰራራቸው፣ አቤት የእግዚአብሔር መላእክት፣ አቤት ክንፎቻቸው እርስ በርሳቸው ሲማቱ፣ አቤት የእግዚአብሔር ድምፅ በእነርሱ ሲሰማ እያሉ በመላእክት ተገርመው ያልኩ ነው። ስለዚህ በዚህ አንደኛው ምዕራፍ ላይ የዕብራውያን ጸሐፊ የሚላቸው ከመላእክት ኢየሱስን እያስተያየ ኢየሱስ እርሱ የመጨረሻው የእግዚአብሔር ድምፅ፣ እርሱ በዙፋኑ ያለው፣ እርሱ የእግዚአብሔር ልጅ፣ እርሱ ከመላእክት ይበልጣል። ከቤተ መንግስቱ ውጭ ዙፋኑ ላይ ያልተሰየሙትን በየመንገዱ በቆሙት አንተን በሚያሳልፉት አንተን በሚያገለግሉት ጠባቂዎች ፕሬዝዳንቱን አትገረም። ዙፋኑ ላይ የተቀመጠው ኢየሱስ አለ። በዘመናት መካከል እግዚአብሔር ሕዝብ ፈተናው ነው። ከኢየሱስ ይልቅ የሚመስጠው ይበዛል። ከኢየሱስ ይልቅ ልቡን የሚሰጠው ይበዛል። ከኢየሱስ ይልቅ የሚያደምጠው ይበዛል። ከኢየሱስ ይልቅ ራሱን የሚሰጠው ይበዛል። የሚገረምበት ይበዛል። ከኢየሱስ ይልቅ ድምፁን መስማት የሚናፍቀው ይበዛል። በዛም ዘመን ትኩረታቸው ወደ ሌላ ሄዷል። ቀጣዮቹ ምዕራፎች ላይ ሌሎችን ይጠቅስላቸዋል። የተገረሙባቸው እነርሱ የተደነቁባቸውን እያነሳ ኖ ከመሆን ኢየሱስ ይሻላል፣ ኢየሱስ ይበልጣል። ትኩረት፣ ልብ፣ ጉዳይ መሀል ላይ ይሁን። ኢየሱስ ነው ተናግሮናል። ክብር ለእርሱ ይሁን። እርሱ ደግሞ ዓለማትን የፈጠረበት ነው። እርሱ ሁሉም ወራሽ ነው። ሁሉም ወራሽ ነው። በሰማይ በምድር የሚታይ የማይታይ መላእክት፣ ሌሎች ፍጥረታት ሁሉን ወራሽ ነው እርሱ ኢየሱስ። ሃሌሉያ! የእግዚአብሔር ብቸኛ ልጅም አይደል? እርሱ ሁሉን ወራሽ ነው። ደግሞ ዓለማትንም የፈጠረው በማን ነው ይለናል? በእርሱ ነው የፈጠረው። በእርሱ ነው ዓለማትን በፈጠረበት በልጁ ግርማ ይሁን ብሎ በሰራበት ቃሉ በልጁ በእርሱ ተናገረ። እርሱ ደግሞ ይሄ ኢየሱስ የአብ የክብሩ መንጸባረቅ የባህሩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አደረገ ይለናል። አላችሁ ዘመዶቼ? ተቀመጠ። በሰማያት በግርማው ቀኝ ተቀመጠ። ኢየሱስ በሰማያት በግርማው ቀኝ በዙፋኑ ምን አደረገ? ተቀመጠ። በዙፋኑ ተቀመጠ። ስለ እነርሱ ሲናገር ከዛ በኋላ ያሉት በርካታ ንጽጽሮች መካከል እነርሱ ግን ዛሬ ቆመው ምን ያደርጋሉ? ያገለግላሉ፣ ይላካሉ። የእግዚአብሔር አገልጋዮች ናቸው። እርሱ ግን ዛሬ በዙፋኑ ተቀምጧል። ስለዚህ ቅዱሳን ትኩረት ሁሉ፣ ልብ ሁሉ፣ ጉዳይ ሁሉ፣ አይን ሁሉ፣ ሀሳብ ሁሉ በጣም ውስድ ማለት ያለበት ማረፍ ያለበት ኢየሱስ ላይ ነው። ክብር ለእርሱ። እርሱ የክብሩ መንጸባረቅ ነው ይለናል። እግዚአብሔር ክብሩ ልዩ ነው። ግን የክብሩ መንጸባረቅ አይተናል። እንዴት አስቡት። ፀሐይን አይታችሁ ታውቃላችሁ? ፀሐይ ያየ እስኪ እንግዲህ አይታችኋታል? አይታችኋታል? ፀሐይ በፊልም የተቀረጸ እንዲህና እንዲያ ተደርጎ የተሰራ እያልኩኝ አይደለም። ራሷን ፀሐይ አይታችኋታል? ፀሐይ ማለት ከባድ ነው። በእርግጥ አንዳንዴ በጣም ስትርቅ፣ አንዳንዴ ብርሃኗ ሲደበዝዝ፣ ገና ስትወጣ ወይም ስትገባ በሩቅ ባለችበት ይዘት ፀሐይን አየናት ልንል እንችል ይሆናል። ፀሐይ ልናይ የምንችለው ዋነኛ ምክንያት ብርሃኗ ነው። የምታንጸባርቀው ብርሃን ነው። ይህችን ትመስላለች ፀሐይ የምንላት። ፀሐይ ወጣች የምንለው ፀሐይን ራሷን በዓይናችን ባናያትም ምኗን አይተን ነው? ብርሃኗን አይተን ነው።
ብርሃኑን አይተን ነው። እርሱ የክብሩ ምንድነው ይለናል? መንጸባረቅ ነው። ምን ይመስላል አብ፣ ምን ይመስላል እግዚአብሔር ብለን ኢየሱስን ማየት ነው። ኢየሱስ እርሱ አብን ያሳያል። በመልክ እርሱን ይመስላል፣ በባህሪ እርሱን ይመስላል፣ በአስተሳሰብ እርሱን ይመስላል። ቃሉን ስታደምጡት እንደተናገረ ራሱ እኔ ከኔ የምናገረው የለም ከአብ የሰማሁትን ነው የምናገረው ብሏል። ቃሉ እርሱን ነው የሚመስለው። የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ከምንም በላይ ዋናው ጉዳይ አሁን ይደርስበታል። ሁሉም በስልጣኑ ቃል እየደገፈ ዛሬ ፍጥረት ያለው በሱ ተደግፎ ነው። ለምን ጨረቃ በቦታዋ ቁጭ አለች? ለምን ምድር ወደ ላይ የተነሳች ፍርጥ አትልም? ለምን በፕላኔቶች መካከል የሚያስገርም ትርምስ አልተፈጠረም? ለምንድነው ሁሉም ስርዓቱን ጠብቆ የሚወጣ የሚገባ? ለምንድነው ምድር ስንረግጣት ያላንሸራተተችን? ለምንድነው ይሄ አንዳንዴ እንደሚሆን ወትሮ እየተናወጠች ያላሰጠመችን? ለምን ባህር አልጣለችንም? ሁሉ ተጋጥሟል። ሁሉ ስርዓት ጠብቆ ይኖራል። በማን ብትሉ ይሄው በግልጥ ቃል እንደሚነግረን በስልጣኑ ቃል እርሱ ልጁ ምን እያደረገው ነው? እየደገፈው። በስልጣኑ ቃል ሁሉን በስልጣኑ ቃል ምን እያደረገ እየደገፈ ከዛም ኃጢአታችንን በራሱ ካነጻ በኋላ ኃጢአታችንን በራሱ ምን ካረገ በኋላ ካነጻ በኋላ ይሄ እግዚአብሔር ልጅ ይሄ ሁሉን የሰራ ይሄ ሁሉን ወራሽ የሆነ ይሄ የክብሩ መንጸባረቅ ይሄ ሁሉን በስልጣኑ ቃል የደገፈው እርሱ ስለ ኃጢአታችን በመስቀል ደሙን አፍስሶ በመስቀል በሰራው ሥራ ኃጢአታችንን በራሱ ምን አድርጓል? አንጽቷል። እስኪ በሉልኝ፣ ምን አድርጓል? አንጽቷል። ትኩረት ኢየሱስ ላይ የሚልበት ተቀዳሚ ጉዳይ ከዚህ በኋላ በመልእክት ውስጥም የበለጠ የሚያብራራው በኢየሱስ እንድንገረም የሚያደርግበት ዋነኛው ጉዳይ የመጨረሻ እግዚአብሔር መገለጥ የሆነው ድምፁን የሰማንበት እርሱ ኢየሱስ እርሱ ዓለማትን የፈጠረው እርሱ ሁሉን ወራሽ የሆነው እርሱ የክብሩ መንጸባረቅ የሆነው እርሱ ሁሉን ሰማይን፣ ምድርን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ፍጥረትን በሙሉ በስልጣኑ ቃል ደግፎ ይዞ ዛሬም በህልውና እንዲዘልቁ ምክንያት የሆነው እርሱ ይገርማል። ኃጢአታችንን በራሱ ምን አድርጓል? አንጽቷል። ክብር ለእርሱ። ኃጢአታችንን በራሱ አንጽቷል። ኃጢአታችንን በራሱ አንጽቷል። እንደ ትላንትናው እንደ ቀደመው ዘመን የበጎችና የፍየሎች ደም ወደ እግዚአብሔር ቤት መስዋዕት ሊሆን አይቀርብም። ወደ እግዚአብሔር ቤተ መቅደስ ካህናት እንደ ትላንትናው ሁሉ መስዋዕት ሊያቀርቡ ዛሬም ነገም በየዓመቱም መስዋዕት ይዘው አይቀርቡም። ኃጢአታችንን በራሱ ምን አርጓል? አንጽቷል። እስኪ በሉልኝ፣ ምን አርጓል? አንጽቷል። ኃጢአት እድፍ ነው። ኃጢአት ቁሻሻ ነው። ኃጢአት ከእግዚአብሔር የሚያርቅ ህሊናን የሚያረክስ በእግዚአብሔር ፊት ለመቆም ወደ እግዚአብሔር ለመምጣት ህሊናን የሚያሳድፍ የሚከለክል ነውር ነው። ግን ኃጢአታችንን በራሱ ኢየሱስ ምን አርጓል? በሉልኝ፣ አንጽቷል። በልጁ ተናገረን። እግዚአብሔርን ሰማን። እግዚአብሔር ይመስገን። እግዚአብሔርን ሰማን፣ በልጁ ተናገረን። ይሄ ልጅ ደግሞ አስገራሚው ልጅ የተገለጡትን ነገሮች እናንተ ይዋቸው። እርሱ ኃጢአታችንን በራሱ ምን አርጓል? እኔ ነጽቼ እኔ በቅድስናዬን ጠብቄ እኔ ነገሬን አቅንቼ በእግዚአብሔር ፊት እኔ በእኔነቴ እቆማለሁ ብዬ አሰብኩለት፣ ወዮልኝ። ምክንያቱም የማይሆን ትግል ለማድረግ ለመታገል እየሞከርኩ ነው። አያዋጣምም። አዎ እግዚአብሔርን ልናስደስት በክርስቶስ ኢየሱስ እንደነጻ ሰው በብዙ ምስጋና ለእግዚአብሔር ለመኖር መጨከን ይጠበቅብናል። ግን
እንዴት ነው ወደ እግዚአብሔር የምንመጣ? እንዴት ነው በእግዚአብሔር ፊት የምንቆም? ምንድነው ድፍረታችን? ምንድነው ወደ እግዚአብሔር ያስጠጋን? ምንድነው ከክፉ ሕሊና ያነጻን? ምንድነው ወደ እግዚአብሔር መቅደስ ያስገባን? ምንድነው ነፃነት የሰጠን? ምንድነው ድፍረት የሆነን ብንል ሌላ ምንም አይደል። በኢየሱስ የመስቀል ሥራ ከኃጢአት ስለነጻን ነው። ክብር ለእርሱ። ከኃጢአታችን በኢየሱስ ምን ሆነናል? ነጽተናል። ኃጢአታችንን በራሱ ካነጻ በኋላ ሄደ አይደል? አረገ። መጽሐፍ እንደሚናገር አረገ፣ በሰማያት በዛም በግርማው ቀኝ ተቀመጠ። ስለዚህ ቀጥሎ ተመልከቱት፣ ከመላእክት እርሱ ይበልጣል ይላል። በስሙ ይበልጣል፣ በስራው ይበልጣል። ኢየሱስ ይበልጣል። ኢየሱስ ይበልጣል። ኢየሱስ ይሻላል። ስለዚህ ትኩረት ኢየሱስ ላይ። አንዳንዴ መንገድ አሁን ሞባይል ጥሩ ነው። አንዳንድ ቦታ መንገዱን የማላውቀው ቦታ እዚህ ቦታ ስባል እና ጉግል ሞባይል ላይ የተጫነ አፕሊኬሽን ጉግል የሚባል አፕሊኬሽን ቦታውን የሚያውቀው ከሆነ እፈልግና በጉግል ማፕ ዳይሬክሽን እጠይቃለሁ። እንደሱ ተጠቅማችሁ ከሆነ አላቅም። ያው ዘንድሮ የቴክኖሎጂው ጥሩ ነገር እየሰጠን ነው። እና አንዳንዴ መንገዱን አገኘው ብዬ ከሄድኩኝ በኋላ ይናገራል በድምጽ በራሱ ጉግል ማፕ ራሱ መንገድ ስተሃል፣ እንደገና በስተቀኝ ታጠፍና ይሄን ያክል ሜትር ሄደህ ነው የምታገኘው ብሎ ጉግል በድምጽ ይነግረኛል። ትኩረት ኢየሱስ ላይ። ከመንገድ አትሳት፣ ከመንገድ አትውጣ፣ ግድ የለም እዚህም እዚያም አትንከራተት። አይኖችህ እዚህም እዚያም አይዋሉ። ይህንንም ያንንም ለማየት ይህንንም ያንንም ለመስማት አትጓጓ። ተናግሮሃል እግዚአብሔር። በማን? በክርስቶስ። አንጽቶኛል። በማን? በክርስቶስ። ከኢየሱስ የተሻለ ድምፅ የለም። ክብር ለእግዚአብሔር ይሁን። እስኪ እግዚአብሔርን ሰምቻለሁ በሉልኝ። እንደገና ድገሙልኝ። በማን ሰማችሁት? በክርስቶስ። ሃሌሉያ። ሌሎች ድምጾች አይመስጧችሁ አደራ። ሌሎች ድምጾች ያው ጫጫታውን ብዙ ነው እንደምታውቁት። ጫጫታ ብዙ ነው፣ ብዙ አይነት ነው ጫጫታው። ዓለም ያላት የምታሰማው ድምጽ ብዙ ነው። መንፈሳዊ የሚመስለውም ከክርስቶስ ትኩረትን የሚሰርቅ ልብን የሚሰርቅ ድምጽ ብዙ ነው በጣም። ቅዱሳኑም ጭምር በክርስቶስ የእግዚአብሔርን ድምጽ ሰምቻለሁ፣ እግዚአብሔር ተናግሮኛል፣ እኔም በጉ ነኝ፣ በጎቼ ድምፄን ይሰማሉ እንዳለ ድምጹን እሰማለሁ፣ ሰምቻለሁ የሚለው ሁሉ ከኢየሱስ የተሻለ ድምጽ ያለ ይመስል ድምጽ ፍለጋ ይንከራተታል። እግዚአብሔር ተናግሯል። የመጨረሻ ድምጹን እግዚአብሔር አሰምቷል። ማንን? ኢየሱስን። ክብር ለእርሱ ይሁን። እስኪ እጃችንን ወደ ላይ እናነሳለን። ክብር ለአንተ እንበለው። እስኪ እንደግማለን እንደገና። ሃሌሉያ። ሰይ ለአባቶቻችን በብዙ አይነት በብዙ ጎዳና ተናግሮ ነበር። ዛሬ ግን ተናግሮናል በልጁ። የተሻለ ድምጽ፣ የከበረ ድምጽ ሰምተናል። እግዚአብሔር ይመስገን። ልጁን ሰምቶ ኢየሱስን ሰምቶ ኢየሱስን አይቶ ሌሎች ድምጾች ከኢየሱስ ያነሱ ሌሎች በር ላይ የሚንደፋደፉ አገልጋዮች አይመስጡትም። ኢየሱስን ያየ ሰው
በዙፋኑ የተሰየመውን ሃሌሉያ ኃጢአታችንን በራሱ ያነጻውን ኢየሱስን ያየ ሰው እንዴት ነው መልእክቱ የሚላቸው? ኢየሱስን ያየ ሰው እንዴት ነው ወደ አሮን ክህነት እንደገና የሚያፈገፍግ? እንዴት ነው እንደገና በኢየሱስ ደም ከኃጢአቱ የነጻ ሰው እንደገና ወደ በጎች ወደ ኮርማዎች ደም የሚያፈገፍግ እንዴት ነው መልእክቱ የሚላቸው? ምንድነው እሱ? ኢየሱስን ያየ ሰው እግዚአብሔር በክርስቶስ ሲናገር እግዚአብሔርን የሰማ ሰው እንዴት ነው ሌሎች ድምጾች ሌሎች መገለጦች የሚመስጡት መንገድ የሚያስቀሩት? እንዴት ነው ከመስመር የሚያስወጡት? ኧረ ምን ነው ስነ ስርዓት የሚላቸው መልእክት ነው። ስነ ስርዓት ቅዱሳን ምንድነው እሱ? ምንድነው? እግዚአብሔር ተናግሯል። የክብሩ መንጸባረቅ የባህሪው ምሳሌ በሆነው ልጁ ሁሉን ወራሽ ባደረገው ልጁ ዓለማትን በፈጠረበት ልጁ ሁሉን በስልጣኑ ቃል በደገፈው ልጁ በእርሱ ልጁ አብ ተናግሯል። በልጁ የተገኘው ድነት ደግሞ በራሱ ነው ኃጢአታችንን ያነጻው። ልብ በሉ፣ በራሱ ነው። ነቢያት ቢመጡ ከኃጢአት አላነጹንም። ካህናት ቢመጡ ከኃጢአት አላነጹንም። ማንም ከኃጢአት የሚያነጻ የለም። የትኛውም ቅዱስ፣ የትኛውም የእግዚአብሔር ሰው፣ የትኛውም ፓስተር፣ የትኛውም ነቢይ ከኃጢአት ያነጻ ኃጢአታችንን በራሱ ያነጻ አንድና አንድ ነው። ብቸኛ ነው። ብቸኛ ነው። ኃጢአታችንን በራሱ አንጽቶ በሰማያት በግርማው ቀኝ የተቀመጠ ሃሌሉያ ልባችን የሚቀልጥበት አይናችን ሲያየው የሚቁለጨለጭበት ቢያስፈልግ በእንባ የሚሞላበት በደስታ የምንሞላበት አንደበታችን እልልታ የሚያወጣበት ግርም ድንቅ የምንልበት ከኃጢአት ያነጻን ኢየሱስ ነው። ኢየሱስ ነው። ኃጢአታችንን በራሱ ካነጻ በኋላ የኃጢአት መስዋዕት አቅርቦ ራሱን ነው። ልብ በሉ፣ ራሱን ነው። በራሱ ነው ከኃጢአት ያነጻን። እርሱ መስዋዕቱ፣ እርሱ ካህኑ ሆኖ፣ እርሱ መስዋዕት ሆኖ፣ እርሱ መስዋዕት አቅራቢ ሆኖ ራሱ ኢየሱስ አነጻን። ይህንን የማዳን ስራውንም ደግሞ ፈጽሞ ዛሬ በሰማያት በግርማው ቀኝ ምን ብሏል? ተቀምጧል። መልእክቱን ስታዩ የሚገርማችሁ ዛሬም የቆሙ አሉ። ዛሬም ከኃጢአት ሊያነጹ መስሏቸው የቆሙ የሚደክሙ አሉ። ኢየሱስ ከኃጢአት ካነጻን በኋላ በሰማያት በግርማው ቀኝ ተቀምጧል። የማዳን ስራውን ኢየሱስ ጨርሷል። ፈጽሟል። ኢየሱስ ተፈጸመ በመስቀል እንዳለ ፈጽሟል። ተቀምጧል። ኢየሱስ ይሻላል። ይሄው ከመጽሐፍ ልጥቀስላችሁ እያለ መልእክቱ አንደኛው ምዕራፍ ላይ ይሄድበታል፣ ይዘረዝርላችኋል። ይኸውላችሁ ኢየሱስ እንደሚሻል መረጃ ላሳያችሁ። እርሱ በስምም ይበልጣቸዋል። እርሱ ልጅ ነው፣ እነርሱ አገልጋዮች ናቸው። ሃሌሉያ። እርሱ እግዚአብሔር ነው። መላእክቱ ሁሉ ለእርሱ ምን አርጉለት ተብሏል? ስገዱለት ተብሎ ተጽፏል። እርሱ ዙፋኑ ለዘላለም የሚኖር ነው። ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ከልጁ ሌላ ለማን ነው? ለማንም እንዲህ አላለም። ኢየሱስ ይሻላል። ኢየሱስ ይበልጣል። እነርሱ አገልጋዮች ናቸው። መዳንን የሚወርሱትን በኢየሱስ ከኃጢአታቸው መንጻት የሚያገኙትን እነርሱን ለማገልገል የሚላኩ የእግዚአብሔር መላእክት መናፍስት ናቸው። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል ይላል ሁለተኛው ምዕራፍ ቁጥር 1 ላይ። ከሰማነው ነገር እንዳንወሰድ፣ አዎ ኢየሱስ ይሻላል ብለን ከገባን እውነት ከዚህ እንዳናፈገፍግ አብልጠን ልንጠነቀቅ ያስፈልገናል። ኢየሱስ ነው ዋናው ጉዳይ። ዋናው ጉዳይ ማን ነው? ዋናው ጉዳይ ኢየሱስ ነው። የእግዚአብሔር የመጨረሻ መገለጥ የሆነው ማን ነው? ኢየሱስ ነው።
አብን የሰማንበት ትልቅ የመጨረሻ ድምፅ ማን ነው? ኢየሱስ ነው። ኃጢአታችንን በራሱ ያነጻው ማን ነው? ኢየሱስ ነው። ትኩረት፣ ጉዳይ፣ አጀንዳ ሁሉ ኢየሱስ ላይ ይሁን። ያለ ኢየሱስ ሌላ ሁሉ ትርጉም የለውም። አሜን። ምንም ሁሉም ትርጉም የለውም። በኢየሱስ ልባችን እረፍ ይበል። ቅድም ሞባይል ምሳሌ አድርጌያለሁ። አሁንም ሌላ እስኪ ከሞባይል ጋር ከኮምፒውተር ጋር የተያዘ አንድ ነገር ልናገርና መልእክቴን ልደምድም። ሞባይሎቻችሁ ላይ ብዙ አፕሊኬሽኖች ትጭናላችሁ። ኮምፒውተሮች ላይ ብዙ የተለያየ የሚያስገርም ነገር የሚሰሩ ነገሮች በየጊዜው ይመረታሉ። አዳዲስ ሶፍትዌሮች ይጫናሉ፣ እንገረማለን። ከእግዚአብሔር ቃል ጋር እንኳን የተገናኙ መጽሐፍ ቅዱስን ማጥናት የምንችልባቸው የተለያዩ የሚያስገርሙ አፕሊኬሽኖች ሞባይሎቻችን ላይ ይጫናሉ፣ በጣም ይጫናሉ። ግን የሚገርማችሁ የትኛውም ሞባይል የትኛውም ኮምፒውተር እንዲሰራ የሚያደርግ ዕቃው፣ ጠርሙሱ፣ ላስቲኩ፣ ብረቱ የተገናኙት ነገሮች እንዲሰሩ የሚያደርግ አንድ ዋና ጉዳይ አለ። ኮምፒውተርም ላይ ሞባይሎችም ላይ ምንድነው የሚባለው? ስሙ እስቲ የሚያውቅ ይንገረኝ። ወንድዬ ልጠይቅ እንዴ ነው ወይስ ማን ነው የሚባለው? ኦፕሬቲንግ ሲስተም ይባላል። ዋናው ጉዳይ እሱ ነው። አለዛ ትልቁ ግዙፉ ኮምፒውተር፣ አለዛ በእጃችን ያለው ስልካችን፣ እዚህ ላይ ይሄን ስልክ እንዲሰራ የሚያደርገው አንድሮይድ የሚባለው ኦፕሬቲንግ ሲስተም ወይም አንቀሳቃሽ ሞተር ልበለው ምን ልበለው፣ አማርኛ ፍቻ አለው እንደ ሌላ ቃል የለውም አይደል? ከዚህ ከኦፕሬቲንግ ሲስተሙ ውጪ ይሄ ነገር በቃ ድንጋይ ነው፣ ቀፎ፣ ምንም የሚጠቅም ነገር አይደለም። እሱ ሲኖር እሱ ላይ ሌሎች አፕሊኬሽኖች ይሰራሉ። መጽሐፍ ቅዱሱ የሚጠቅመው፣ ጽሑፍ መጻፊያው የሚጠቅመው፣ መልእክት መቀበያው የሚጠቅመው፣ ስልክ መደወያው የሚጠቅመው ምን ሲኖር ነው? ኦፕሬቲንግ ሲስተም ሲኖር ነው። ያለ ኦፕሬቲንግ ሲስተሙ ይሄ ሞባይሉም ኮምፒውተሩም ቀፎ ነው፣ ምንም የማይጠቅም ዕቃ ነው። ምን ልላችሁ መሰላችሁ? በዚህ ፍጥረት ሁሉ ውስጥ በሕያው እግዚአብሔር ቤተ ክርስቲያን ሰውና እግዚአብሔር ባላቸው ኑሮ ውስጥ ሁሉ ቁልፉ ሁሉ እንዲጋጠም፣ ሁሉ እንዲሰራ፣ ሁሉ ሕያው ሆኖ እንዲንቀሳቀስ እንዲመላለስ የሚያደርገው ይሄም ያንን እያደረገ እንዲኖር ፈቃዱን ሐሳቡን እንዲያደርግ የሚያደርገው የፍጥረት ሁሉ የእግዚአብሔር ቤተ ክርስቲያንም ኦፕሬቲንግ ሲስተሙ ማን ነው ልላችሁ ነው? ኢየሱስ ነው። በእርሱ ነው ሕይወት ትርጉም ያለው። በእርሱ ነው ኑሮ ፍቺ ያለው። በእርሱ ነው ነገራችንን የምንከውን። ያለ እርሱ ምንም ነን። ትኩረት ሁሉ ኢየሱስ ላይ ይሁን። ትኩረት ሁሉ ኢየሱስ ላይ። ኃጢአታችንን በራሱ ባነጻው የእግዚአብሔርን ድምፅ በሰማንበት በኢየሱስ ላይ ይሁን። ወገኖቼ የሕይወቴ ትርጉም ነህ እንበለው። የምኖረውም የምወጣውም የምገባውም ሕይወቴ ፋንክሽን የሚያደርገውም መውጣት መግባት መንቀሳቀስ የምችለውም ባንተና ባንተ ነው። ያላንተ ምንም ነን። ፍጥረትም ያለ ኢየሱስ ምንም ነው። እየሰማችሁኝ ነው? ምንም ነው። ስለዚህ ልባችን፣ ትኩረታችን፣ አይናችን፣ ስሜታችን በሙሉ ውስድ ማለት ያለበት በማንና በማን ብቻ? ከኢየሱስ ሌላ የምትገረሙበት አይኑራችሁ። አሜን። በኢየሱስ ደግሞ ግርም ድንቅ ካላችሁ ማንም ቢመጣ ምንም ቢመጣ አይገርምም። ምንም ኢየሱስ ይበልጣል። ኢየሱስ ይሻላል። ከየትኛውም ሰው፣ ከየትኛውም ነገር፣ ከየትኛውም ስርዓት ኢየሱስ ይበልጣል። ኢየሱስ ይሻላል። ጌታ ይባርካችሁ። እንጸልያለን።